እኔ እኮ አንተ እኮ እኔ ጓደኛዬን ምንድን ነኝ? እኔ እኮ ወላጅ እናትና አባቴ እኮ ነህ። ማነው አሁን እስኪ ግማሽ ስጋ የሚጋብዘው? እኔ ኩላሊቴን ልስጥ ምን ልስጥ? እኔ እናቴ ተውት። እኔ ኢትዮጵያ ውስጥ እኮ እንዳንተ አይነት ጓደኛ የለኝም። ተው አይዞህ። ለማንኛውም እኔ ፈጣሪ ያኑርልኝ። እንዳንተ አይነት ጓደኛ የት እንደማገኝ እኔ ፈጣሪ ይስጠኝ። አይ ነው አውቃለሁ። ለማንኛውም ጓደኝነታችን እዚህ ጋር ያበቃል። ምን ማለት ነው? አሜሪካ ልሄድ ነው ለትምህርት። እንግዲህ ያው ምንም ማለት አሜሪካ? አዎ እኔን ትተኸኝ እኔ እናንተ እኮ ማለት እኮ የአንድ ሳንቲም ሁለት ገጽታ እኮ ነው። ትተኸኝ አሜሪካ ምንም ማረጋግጥ ቆርቆራ ጀላቲ እንዳልበላ ምንም ማረጋግጥ አልችልም ወንድሜ። ምንም ማረጋግጥ አልችልም። ተጨካከልን በቃ እንደዚህ ማረጋግጥ አልችልም። ቻው። ይያዩ አሜሪካ ልትሄድ አሜሪካ ማትሄዳትም ምን ያውቃለሁ። እዚሁ ድፉት ጌትዬ። እኔ እዚህ እያከኩኝ ጓደኛ አሜሪካ ገብቶ ሊያልፍለት ነው። እሱ ካለፈለት እኔ መኖር የለኝም። አባብዬ ቀይ ባህር አደባባዩ ደርሷል። የፕሌኑን ክንፍ ብለው እዚሁ አስቀሩት ከሀገር ሳይወጣ አሜሪካ ትምህርት ብሎ ሄደ። ትምህርት ብሎ አሜሪካ ሄደ። ጉዴን አልሰሙም አባብዬ። እሱንም አውቀዋለሁ። እንደዚህ ሊል አይችልም። ምንድነው ታዲያ? ኢሲፒ ስኮላርሺፕ ተምሮናል እንጂ እንደዚህ በሰላም አይወጣም። ኢሲፒ ስኮላርሺፕ ደግሞ ምንድነው? ይኸውልህ እሱን ጋራ ላይ ለማግኘት ትችላለህ።